ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት አይሽ ኩሸሪ ነው። አሰራሩን የሚያስፈልገውን ግብአት ሙሉ ቪዲዮውን እስከመጨረሻው በመከታተል እናንተ ሞክሩት፣ ትወዱታላችሁ። ሩዝ በድፍን ምስር ባህላዊ የግብጾች ምግብ ነው። በመጀመሪያ ቀይ ሽንኩርት እንከትፋለን። እዚህ ጋር ደግሞ ነሻ፣ እዚህ ጋር ደግሞ ፍርኖ ዱቄት አለን። ከሁለቱም ትንሽ ትንሽ ሽንኩርቱ ላይ አድርገን ሽንኩርቱን እንለውሰዋለን። አናበዛበትም፣ ዱቄት ከበዛበት ዘይቱን ስለሚያጠቁርብን። ከዛ እንጠብሰዋለን። ሽንኩርቱን በስሱ ከከተፋችሁት ከጠበሳችሁ በኋላ ከሽ ከሽ ይላል። ወፍራሞቹ ግን እንደዚህ እንደምታዩት በእጄ እንዳያችሁት በቪዲዮ ልስልስ ያለ ነው የሚሆነው። ሽንኩርቱን የጠበስንበትን ዘይት በድስት እናደርግና ስጎ ወይም አባያ እንሰራለን። ሽንኩርት የፈቀፈኩትን ሽንኩርት የጠበስኩበትን ዘይት በድስት አድርጌ አቁላላለሁ። ፍልፍል አህማር፣ ከዝበራ፣ ከሙን እንዲሁም ደግሞ መካባት ማጂ ወይም የማጂ የዶሮ ማጂ አለኝ። እነሱን በመጠቀም እቀመመዋለሁ ማለት ነው። ሽንኩርቱን ካቁላለው በኋላ የቲማቲም ድልህ ሁለት ነው የተጠቀምኩት። የምትፈጩት የቲማቲም ከለርና ብዛት ይወስነዋል። የቲማቲም ድልህ ምን ያህል እንደምታደርጉ። ነጭ ሽንኩርትና ዘይቱን ካቁላላን በኋላ የቲማቲሙን ድልህ በደንብ እናቁላላለን። ከዛ በምታዩት መልኩ ጨው፣ ፍልፍል አስዋድ፣ ከሙን፣ ከዝበራ፣ ማጂና ፍልፍል አህማር የሚሉትን እንጨምራለን። በደንብ ካቁላላን በኋላ መጀመሪያ የቲማቲሙን ድልህ ነው ቅመም የምንጨምረው። ከዛም በኋላ የፈጨነውን ቲማቲም የፈጨውት ቲማቲም ቆዳውን ልጬ ነው በጁስ መፍጫ ትፈጩትና ትጨምሩታላችሁ። አማስሉት። ከዛም በኋላ ይንተክተክ የተወሰነ ከተንተከተከ በኋላ አቼቶ ቬኒጋር ወይም ካላቢያት የሚሉትን ሩብ ኩባያ እንጨምርበታለን ማለት ነው። እዚህ ላይ የሰራ ነው ላይ ስጎ ላይ ቆምጠጣ ባህሪ እንዲኖረውና ማባያ ስለሆነ ይህ ድፍን ምስር ሩዝ የተጠቀምኩት በዚህ ሁለት ሲሆን ድፍን ምስሩን ደግሞ ከግማሽ ትንሽ ከፍ ያላደረኩት። ከዛ ሙቅ ውሃ እናረግበትና ከ10 እስከ 20 ደቂቃ ወይም ለ15 ደቂቃ ሊሆን ይችላል እንደዚህ ቁጭ እናደርገዋለን። ቶሎ ነው የሚበስለው፣ እንደዚህ ራሱ ይረሳል። ከዛ በደንብ እናጥበዋለን። ከራሰ በኋላ የሚወጣው አለ። ይሄ ደግሞ ሌላ ማባያ ሶስት ነው የምንሰራው። ከሙን እንዲሁም ደግሞ ይሄ የተሸከሸከ በርበሬ አለን። ትንሽ ጨው እንደ አስፈላጊነቱ፣ የሎሚ ጭማቂ፣ ነጭ ሽንኩርትም አለን። እንደምታዩት ግማሽ ኩባያ ሀላቢያት የሚሉትን አቼቶ፣ ግማሽ ኩባያ ደግሞ የሎሚ ጭማቂ አለኝ። ነጭ ሽንኩርቱን በድስት አድርገውና እንሰራለን። አያችሁት? ፍልፍል አስዋድ፣ ከሙን፣ ጨውና ቃሄ የተሸከሸከውን በርበሬ ነው ያረቁት፣ ሻጣ የሚሉትን ማለት ነው። ከዛን ካቁላላ ነው በኋላ በትንሽዬ ዘይት አቼቶና የሎሚ ጭማቂውን እናደርጋለን። ከዛ አንድ ኩባያ ውሃ እናረግበታለን። ይሄ ቆምጣጣ የሆነ የሚሰነፍጥ አይነት ጣዕም ያለው ነው፣ ማባያ ነው። ይሄኛው ደግሞ ትንንሹ ክብ መኮረኒ ነው። እንደምታዩት እንቀቅላለን። ጨው እንዲሁም ደግሞ ዘይት፣ ሽንኩርት የጠበስኩበትን ዘይት ትንሽዬ እናረግበታለን። ሁሉንም ግብአት ስንሰራ የምንጠቀመው ዘይት በዛው ነው። ይህ ደግሞ የተዘጋጀ ሽምብራ ለምግብነት ነው። መቀቀል ትችላላችሁ። ቀደም ብላችሁ አዘጋጅታችሁ ዘብዘባችሁ ሽምብራውን። እኔ የተዘጋጀን የተጠቀምኩት መኮረኒው እንደምታዩት ነው። ቅድም ያሳዩዋችሁ መኮረኒ ትልልቁ ነው። አማራጭ ሰጣችሁ በማንኛውም መኮረኒ ተጠቀሙ። ይህ ለምግብነት የተዘጋጀ ስለሆነ ብዙ ደቂቃ ስለማይፈልግ መኮረኒው ከበሰለ በኋላ በውሃው እንዲሞቅ ብቻ ገንፈል ማድረግ ትችላላችሁ። አሊያም አንድ ላይ ከመኮረኒው ጋር ከታችሁ ማጥለል፣ ወዲያው መብሰል አይፈልግም። እንዳይጣበቅባችሁ ትንሽዬ ያንን ዘይት የጠበስንበትን ሽንኩርት የጠበስንበትን ዘይት አድርገን እንደዚህ ወደ ጎን እናስቀምጠዋለን። እንደምታዩት አሁን ደግሞ በድስት ዘይት አረኩ። የቱን ዘይት? ሽንኩርት የጠበስኩበትን። ከዛ ሻዕሪያ እናምሳለን። አሁን ሩዝ ልንሰራ ነው ማለት ነው። ምስሩን ቀደም ብዬ ስላራስኩትኝ እርሷን እናጠለዋለን። ከዛ ለቅረቅ እናደርገዋለን ቧንቧ ላይ ከፍተን እንጂ ማሸት አይጠበቅብንም። ኦልሬዲ በስሏል ምስሩ ማለት ትችላላችሁ። ከዛ እኔ የሚያምር ቡኒ ሲሆንልን ሻሪያው ሩዛችንን ሩዝ የጠቀምኩት ሩዝ መስሪ ነው። የሽ መስሪ የሚሉትን አጥቤ ዘብዝፌው ነበር አጠንፍፌው። አሁን እንደምታዩት በሻሪያው አመሳ አረጓለሁ። ስታጠነፍፉ በደንብ ውሃውን አጠንፍፉለት። እዚህ ጋር እንድታመሱት የተወሰነ ደቂቃ፣ ረጅም ደቂቃ ካመሳችሁት ይጣበቃል እዛው ሄዱ። ስለዚህ ትንሽ ከሙንና ከዝበራ ታረጉና የተፈጨ ከዛም በኋላ ምስሩን አጥልላችሁ ትጨምራላችሁ። ማሰል ታረጉትና የፈላ ውሃ ሙቅ ውሃና ጨው ነው የሚጨመረው። ቅድም የጨመርኩት ቅመም ከሙንና ከዝበራ ነው። ትንሽዬ ከሙንና ትንሽዬ ከዝበራ። ከዛ ጨዋችንና እናስተካክላለን እንዳስፈላጊነቱ፣ ውሃውንም እንዳስፈላጊነቱ። ብዛቱ ሩዙ እናንተ ስለሆነ እንትን የምትሉት
ለኩ ስትለኩ በሌላ ጊዜ ዛሬ በጣም ከበሰለ ውሃ በዝቶ ሌላ ቀን ደግሞ ትቀንሳላችሁ። ስትሰሩ ለኩ ማንኛውንም ነገር ስትሰሩ እና በጠባብ ድስት ደግሞ አትስሩ። ሰፋ ባለ ድስት ስትሰሩ ሩዝ አይጠባበቅም ማለት ነው። ከዛ እንደዚህ ውሃው እየቀነሰ ሲሄድ ማሰላ አርጉና አዋህዱት። ዘይቱ ወደ አንድ ጎን ብቻ እንዳይቀር ጨውን እንቀምስና ተጋዙን በደንብ ኃይሉን ቀንሰ ነው ሙቀቱን እንደዚህ በቀስቴር ሸፍነን እንከርነዋለን። ይበስላል። ከዛ ወደ ማቅረብ ነው የምንሄደው። እንግዲህ ስዋችንን አሳይቻችኋለሁ ምን ምን እንደሚያስፈልግ። አቀራረብ እንደየቤቱና እንዳስፈላጊነቱ ታደርጋላችሁ። ፓስታም ቀቅያለሁ። ይኸውላችሁ አያችሁት። ሽምብራውን አርሸዋለሁኝ እንደዚህ እንዲሞቅ ማለት ነው። ትኩስ እንዲሆን ለምግብነት የተዘጋጀ ነው። እንደ አጋጣሚ ያኛውን ቪዲዮ በትንንሽ መኮረኒ የሰራሁትን ቪዲዮ ስሰራ እዚህ ጋር ፊኒሽንጉን አልቀረጽኩትም፣ ቢዚ ነበርኩኝ። ከዛም በኋላ ወደዚህ ወደዛ ያልኩ ስለሆነ ደግሞ ሌላ ቀን ኩሸሪ ስሰራ የሰራሁት ነው የመኮረኒ። እንደምታዩት መግቢያ ላይ ያያችሁት ደግሞ ከዚህ ቪዲዮ ቀደም ብሎ የተቀረጸ ነው። ለማንኛውም አቀራረቡ ማሰራሩ አንድ ነው። መኮረኑን የተለየው አማራጭ ካጣችሁ ባገኛችሁት መኮረኒ ተጠቀሙ። ስናቀርብ ከስር ሩዝ እናደርጋለን። ከዛም በኋላ ፓስታ፣ መኮረኒ፣ ከዛ የውሃው የአቼቶና የሎሚ ሶስ የሰራ ነው እናረግበታለን። ሁሉም ቦታ አንድ ላይ ቀርበው የሚበሉ ከሆነ ማለት ነው። ካልሆነ ግን ለብቻ ለብቻ ሶሱን እንሰጣቸዋለን። የሚፈልግ ሰው ቀንሶ ለራሱ ይበላል ማለት ነው። ይሄ ኩሸሪ በሽንኩርት ሲበላ ደስ ስለሚል በመጀመሪያ ሽንኩርቱን ስጠብሱ በስሱ መጀመሪያ ክተፉት። ከሽ ከሽ ያለ እንዲሆንላችሁ። ከወፋፈረ ለስልስ ያለ ነው የሚሆነው። ብትጠብሱ ራሱ ከተጠበሰ በኋላ ይለሰልስባችኋል። ከዛ ሩዝ፣ መኮረኒ፣ ከዛ ፓስታ አረግበታለሁ። አያችሁት? እንዲ ከሽ ከሽ እንዲል በቀጫጭኑ ከተፉት። ካለዛ ለስለስ ስለሚልባችሁ ከወፈረ። ከዛ እንደምታዩት ከላይ ሽንኩርት አንዳንድ ሰው ስለማይወድ ዝም ብላችሁ የሚፈልግ አንስቶ እንዲበላው ቁጭ አረኩኝ። ያንን ያሞኩትን ሽምብራ ደግሞ ጎኑ ላይ ያረጋለሁ። ሽምብራ የማይበላም ካለ ሽንኩርት የማይበላም ካለ እዚህ ጋር እንግዲህ እንደ ፍላጎነቱ አንስቶ ይበላል። ግን የሚበላው ሽንኩርቱም ሽምብራውም ሁሉም አንድ ላይ ነው። የሚፈልግ ደግሞ ይበላል። አያችሁት? እንዲህ ትክትክ ሲል እንትኑ ማባያ ሶሱ ከራሱ ዘይት ይወጣል። መጀመሪያ ከተት ነው ወደ ላይ ይወጣል። አያችሁ እኔ ለራሴ ሳቀርብ እንደዚህ ያረኩኝ ሩዙን፣ ከዛ ውሃውን፣ ከዛ የማባያ ሶሱን፣ ከዛ ፓስታ፣ ከዛ መኮረኒ እንደዚህ ያረጋችሁ። ለምሳሌ ብዙ ራሱ ቢሆን በዚህ መልኩ ነው የምታቀርቡት። ሁለተኛ ሶስተኛ ያረጋችሁ ወደ ላይ መጨመር ትችላላችሁ። ልክ እንደዚህ ያረጋችሁ ተጨማሪ ሶስ ኤክስትራ ታቀርባላችሁ።